ረዥም ጊዜ እውነተኛ ታሪኳ በቤተ ክርስቲያንም ሲነገር ስለነበር የሷን ተሞክሮ ልንገርሽ። አንዲት እህት ቀጨኔ መድኃኔዓለም አካባቢ ነው የምትኖረው። ክርስቲያኖች ወንድሞች አዳምጡ። ቀጨኔ መድኃኔዓለም አካባቢ ነው የምትኖረው እና በትልቅ የትምህርት ዘርፍ ነው የተመረቀችው። እስከ ማስትሬት ድረስ ነው የሄደችው እና ማስትሬቷን ሰርታ ትምህርቷን ጨርሳ ተመርቃ ስራ ጠፋ። 500 ይህችታችን ሰፈሯ ቀጨኔ መድኃኔዓለም ነው እና ወደ መድኃኔዓለም ቤተክርስቲያን እየሮጠች ሄዳ መድኃኔዓለም ኢማጂን ለ30 ቀናት 1500 ብር በቃ በጣም አስፈልጓት ማለት ነው። በቃ አንተ የሚሳነ ነገር የለም እባክህን እንጀራ ስጠኝ አደራህን ብላ ሻማ አብርታ ጸሎት አድርጋ ወደ ውድድሩ ቦታ ትሄዳለች። የትምህርት ማስረጃዋን ታሳያለች። ለሞራሏ ሳይጨነቁ ለሞራሏ ሳይጨነቁ አንፈልግም ብለው አባረሯት እና እያለቀሰች ነው የተመለሰችው። እያለቀሰች አንዳንዶቻችን በየዋህነት ምንለውን አናውቅም እና ቤተክርስቲያን ፊት ቆመችና አይ መድኃኔዓለም ታዘብኩ አለች። ታዘብኩ እንዴት እቺ አሁን 1500 ብር እንደው ገንዘብ ሆና ነው መድኃኔዓለም ለኔ እንዴት አሰጠኝም ይሄን እንጀራ ምን አለ ቤተሰቤን ብጦር ታዘብኩ አለች። እግዚአብሔር ዝም አለ። ይኸውላችሁ ስታለቅስ ምንም መልስ አልሰጣትም። ታዘብኩ ስትል ምን ማለት እግዚአብሔር ጸጥ ነው ያለው። ከዛ ከእንደገና አሁንም የሥራ ማስታወቂያውንም ፈለገች። ከዛ የ5000 ብር ደሞዝ የሥራ ማስታወቂያ ተመለከተች። አሁንም እያነባች መድኃኔዓለምን ለመነችው። መድኃኔዓለም አንተ የሚሳነ ነገር የለም፣ ይሄን እንጀራ እባክህ ስጠኝ፣ ሰለቸኝ የቤት መቀመጥ፣ በቃ ወጥቼ መለስ ዘንድ እርዳኝ፣ አንተ ከፊቴ ቅደም፣ እባክህ እኔን እንጀራ ስጠኝ ብላ ጸሎት ጸልያ ስለት ጨምራ ተሰላካ እንደገና ሄደች። ለሞራሏ እንዲህ በቃ ወይኔ እንዲህ ህይወታችሁ ብጥብጥ ያለ ሰዎች ትኖራላችሁ። በቃ ሁሉ ነገር ጥምም ብሎባችሁ መታቆ ማለት ነው። እና ሄዳ ኢማጂን ማስትሬቷን የሰራች ሰው ነች እኮ ሄዳ ለሞራሏ ሳይጨነቁ ኢቭን እንደ ታምራለች ትምህርት አላት እንኳን ሳይሉ ለሞራሏ ሳይጨነቁ የሷን ያክል እንኳን ያልተማሩ ሰዎች አንፈልግም ብለው መለሷት። አሁንም እያለቀሰች ስቅስቅ ብላ ተከፍታ ወደ መድኃኔዓለም ቤተክርስቲያን መጣ። አይ መድኃኔዓለም ታዘብኩ አለች። መልስ አልሰጠም እግዚአብሔር። ከዛ በቃ ተወች፣ ስራ መፈለጉን ተወች፣ ማፈላለጉን ተወች። ቤተክርስቲያን ሄዳ ነጠላ ለብሳ መሳለሙን ተወች። በቃ ራቀሽ ከቤተክርስቲያን። እንዲህ አይነት ነገር በህይወታችሁ ገጥሟችሁ ከቤተክርስቲያን የራቃችሁ ሰዎች፣ የደከማችሁ ሰዎች፣ ዓለም የምትሄዱ ሰዎች በምንም ተአምር ዓለም የነጠቃቻችሁን ሰላም እዛ አታገኙትም። ሰላማችሁን አታችሁ ሳትፈልጉት ተበሳጭታችሁ አዝናችሁ ሊሆን ይችላል። ከማታውቁት ሰው ጋር በየምሽታ ቤቱ እየዞራችሁ የምትተኙ ሰዎች ተቀመጡ። ዓለም የነጠቀቻችሁን ሰላም ውዝን ሰከንድ ክርስቶስ በመቅደሱ ይመልስላችኋል። ቤተክርስቲያን ውስጥ የሚነፍሰው ነፋስ ራሱን የቻለ ሰላም የሚነፍሰው ነፋስ እግዚአብሔር ምስክሬ። እና ይቺ ሴት በቃ ከቤተክርስቲያን ራቀች። ምናለች እና ጓደኞቿ አንድ ማስታወቂያ ተመለከቱና ደወሉላት። በአንቺ የትምህርት ዘርፍ አንድ የሥራ ማስታወቂያ ተመልክተናልና ሄደሽ ተወዳደር ያሏት። ሊሳካ ይችላል ግድ የለሽም ቶሎ በይ ያሏት። አይ እኔ ነገር አለች፣ ያው ተስፋ ቆርጣለች። እኔ ነገር ተውት እስቲ ብላ ታነሳች። ከዚህ በፊት ምን ታደርጋለች ብያችኋለሁ። የመጀመሪያ እርምጃ ወዴት ነው? ወደ መድኃኔዓለም ቤተክርስቲያን። በአሁኑ መድኃኔዓለም መሳለም የለም፣ ቤተክርስቲያን መሳለም የለም። ልብሷን ለባብሳ ቤተክርስቲያኑን እያየች ዝም ብላ ሄደች፣ ወደዛ ቦታ ማለት ነው። አልተሳለመችም። አንተ ታውቃለህ እርዳኝ፣ ይህን እንጀራ ስጠኝ ኢቭን አላለችም። በቃ ጸጥ ብላ ሄደችው። በዚህ ታይም እንኳን እግዚአብሔር አምላክ እንደ ሰው ተቀይሞ ምንም ነገር አላለም። ጸጥ ነው ያለው። ሄደች፣ የትምህርት ማስረጃውን አስገባች፣ ምናለች እና ያልጠበቀችው ነገር ተመለሰላት። እና በጣም ነው የምንፈልግሽ አሏት። በቃ እኛ የምንፈልገው እንዳንቺ አይነት ሰው ነው። በዜሮ ዓመት የሥራ ልምድ ነው ሰውም እንዲሰራ የምንፈልገው፣ እንፈልግሻለን አሏት።
እና ደሞዙ ስንት እንደሆነ ስጠይቃቸው 30 የኢትዮጵያ ብር 30 ሺህ ብር 30 ሺህ የኢትዮጵያ ብር። ደነገጠች እና እምባዋን የቀደማት አነባች፣ አለቀሰች። ነገ ስራ ብጀምር እችላለሁ? አዎ ትችያለሽ፣ ነገውኑ ስራ ጀምሪ፣ በቃ እናመሰግናለን አሏት። ፋይሏን እንዳለ ተቀበሉ፣ ኮፒ አድርገው የምትወስደውን ነገር ሰጧት። እያለቀሰች ወደ መድኃኔዓለም ቤተክርስቲያን ሄደች እና በአሁኑ መድኃኔዓለም ቤተክርስቲያን ሄዳ አንገቷን ቀና ሳታደርግ በራሷ አፍራም እንዳለች ታውቃላችሁ። አይ መድኃኔዓለም ታዘብከኝ አይደል አለች። ይሲ የእሷን ፖቴንሻል ክርስቶስ ያውቃል። ሰው የእሷን አቅም ሊያቀላት፣ የእናንተን አቅም እግዚአብሔር ብቻ ነው የሚያውቀው። ምን ማድረግ እንደምችሉ እግዚአብሔር ብቻ ነው የሚያውቀው። እሷ ግን ቸኩል 1500 ብር ካልሰጠኝ፣ በወር 1500 ብር ካልበለው፣ ይሄ ደሞዝ የኔ ካልሆነ ስትል እግዚአብሔር ነው በቃ ሁሉን አዋቂ ነው እርሱ፣ ይሄ ላንቺ አይገባሽም አላት። እሷ ግን በተቃራኒው ሄደ፣ አይ መድኃኔዓለም ታዘብኩ አለች። ለእርሷ የሚበጀውን ላድርግ ባለ። ብዙዎቻችን እንቸኩላለን። ክርስቲያኖች ወንድሞች አትቸኩሉ። እግዚአብሔር ሁሉን